ሰላም ሰላም፣ እንዴት ናችሁ? ሰሞኑን ስለ ኒውክሊየር ፓወር ፕላንት ያው ሀገራችን ይህን ፕሮጀክት ልትጀምር ነው እየተባለ ብዙ የሚወራ ወሬ ያለና እስኪ ስለ እሱ ስለ ኒውክሊየር ፓወር ፕላንት አንዳንድ ነገር እንገራችሁ። ኒውክሊየር ፓወር ፕላንት ብዙ አይነት እንትኖች አሉት ውስጡ ላይ ማለት ነው። ይህንን ለመገንባት የሚያስፈልጉ ክፍሎች አሉት ማለት ነው። ከነዚህም ውስጥ ምን ምን መሰላችሁ? የመጀመሪያው የሪያክተር ክፍል አለ። ከዛ ስቲም ጄኔሬት የሚደረግበት ክፍል አለ። ተርባይን አለ፣ ጄኔሬተር አለ፣ ኮንዴንሰር አለ፣ ኩሊንግ ታወር አለ፣ ኮንትሮል ወደ 7 የሚጠጉ ክፍሎች አሉት ማለት ነው። እና ከመጀመሪያው ስንጀምር ይሄ የኒውክሊየር ፓወር ፕላንት እንዴት ነው የምንሰራው ስንል ከመጀመሪያው ሜታሊክ ዩራኒየም፣ ኖርማል ሜታሊክ ዩራኒየም እሱ ብዙ እንትን አለው ይመጣል ማለት ነው። ያ የመጣ ሜታሊክ ዩራኒየም ወደ ዩራኒየም ዳይኦክሳይድ ለመቀየር ምን ያስፈልገናል መሰላችሁ? ፈርነስ ያስፈልገናል። ኦክሲጅን ያለው ፈርነስ። ኦክሲጅን ያለው ፈርነስ ተጠቅመን ሜታሊክ ዩራኒየሙን ወደ ዩራኒየም ዳይኦክሳይድ ከተቀየረ በኋላ ያ የቀለጠ ወይም የሞቀ ዩራኒየም ዳይኦክሳይድ ወደ እንክብልነት ይቀየራል ማለት ነው። ወደ እንክብልነት ወደምንፈልገው አይነት ቅርጽ የምንቀይረው ደግሞ እንትን ፊውል ሮዶች ውስጥ እንዲገባልን ነው ማለት ነው። ፊውል ሮዶች ውስጥ ከገባ በኋላ ብዛት ያላቸው ፊውል ሮዶች አንድ ሪያክተር ውስጥ አሉ ማለት ነው። ዩራኒየም በተፈጥሮ ሃይ መልቲንግ ፖይንት ስላለው ከፍተኛ የሆነ ሙቀትም ተፈጥሮ አይቀልጥም ማለት ነው። ስለዚህ እነዛ ፊውል ሮዶች ውስጥ የገባው ዩራኒየም ደግሞ ሪያክት ለማድረግ ወይም አተሞቹ ስፕሊት ለመሆን ምን ያስፈልጋቸዋል መሰላችሁ? ፕሮቶን ያስፈልጋቸዋል። ማነው ኒውትሮን ያስፈልጋቸዋል ማለት ነው። ልክ እንደምን መሰላችሁ? የዩራኒየም ዳይኦክሳይዱን እንደ ነዳጅ ቁጠሩት እና ኒውትሮኑን ደግሞ እንደ ክብሪት ቁጠሩት ማለት ነው። ዩራኒየም ዳይኦክሳይዱ ኒውትሮኑ ከሌለ የአተም ስፕሊት አይፈጠርም ማለት ነው። ምን ያስፈልገናል? አንድ ኒውትሮን ሂዶ በሚመታበት ሰዓት የዩራኒየም ዳይኦክሳይድ ውስጥ ያለውን አተም በሚመታበት ሰዓት አተሞቹ ስፕሊት ይሆናሉ ማለት ነው። ከዛ ቼን ሪያክሽን ይፈጠራል ማለት ነው። በዛን ሰዓት ከፍተኛ ሙቀት ይፈጠራል ማለት ነው። ይሄ ሁሉ የሚደረገው ምን ውስጥ ነው ማለት ነው? የሪያክተር ቬዝል ውስጥ ነው ማለት ነው። ያ ደግሞ እንዳይሆን ከፍተኛ የሆነ ደግሞ ከቁጥጥር ውጭ እንዳይሆን መቆጣጠር ያስፈልጋል ማለት ነው። ኮንትሮል ሩም የሚያስፈልገው ለዚህ ነው። ስለዚህ የምንቆጣጠረው ምኑን ነው ማለት ነው? ኒውትሮኑን ነው ማለት ነው። በእያንዳንዱ ሪያክሽን አንድ ወይም ሁለት ቢበዛ 3 ኒውትሮኖች ናቸው የሚለቀቁት ማለት ነው። እነዛ ኒውትሮኖች ይባዛሉ ማለት ነው። በሚባዙ ሰዓት ከፍተኛ ሪያክሽን እንዳይፈጠር ቁጥጥር ያስፈልጋል። ስለዚህ በእያንዳንዱ ሪያክሽን የሚለቀቀው አንዳንድ ኒውትሮን ነው ማለት ነው። እነዛኞቹ ደግሞ የተባዙት ኒውትሮኖች የት ሄዱ ስትሉ ደግሞ ኮንትሮል ሮድ የሚባል አለ ሪያክተር ውስጥ የሚቀበር ማለት ነው። እነዚህ ኮንትሮል ሮድ ምን መሰላችሁ? ከቦሮን እና ካልዲኒየም ከሚባሉ ንጥረ ነገሮች የሚመረቱ ናቸው ማለት ነው። ቦሮን እና ካልዲኒየም ደግሞ ኒውትሮኖችን በመሳብ ወይም በመምጠጥ የሚታወቁ ንጥረ ነገሮች ናቸው ማለት ነው፣ ወይም ኤሌመንቶች ናቸው። እነኚህ ምንድነው? ኮንትሮል ሮዶቹ የሪያክተር ቬዝሉ አናቱ አካባቢ ላይ ይገባሉ ማለት ነው። በዛ አማካኝነት ኮንትሮል እናደርጋለን። ሲቀጥል ደግሞ እዛ ውሃው ውስጥ የሚሞቀው ውሃ ውስጥ ደግሞ ሌላ እንትን የሚጠቀምበት ቦሪክ አሲድ የሚባል ኤሌመንት እንትን አለን ማለት ነው። ቦሪክ አሲድ ያው ኒውትሮኖቹን በማጥፋት የሚታወቅ ነው ማለት ነው። በዚህ አማካኝነት ነው ኮንትሮል የሚደረገው። ካልሆነ ግን እያንዳንዱ ኒውትሮን በበዛ ቁጥር ያው የማንቆጣጠረው እንትን ይፈጠርና ፊውዥን ይፈጠርና ያው ፍንዳታ ይፈጠራል ማለት ነው። ያ እንዳይሆን ከፍተኛ ቁጥጥር ያስፈልጋል ማለት ነው። ከዛ የፈላው ውሃ ደግሞ ከዛ የሚሞቀው ውሃ ወደ ምን ይሄዳል ማለት ነው? ስቲም ጄኔሬት ወደምናደርግበት ክፍል ይሄዳል ማለት ነው። ይህ ስቲም ጄኔሬት የምናደርግበት ክፍል የቀዘቀዘ ውሃ ሲሆን ከሪያክተሩ የሚወጣው ከፍተኛ ሙቀት በቲዩቦች አማካኝነት ሂዶ እዛ ስቲም ጄኔሬት የምናደርግበት ውስጥ ያለውን ውሃ ያሞቀውና ያ የሞቀ ውሃ ደግሞ ወዴት ይሄዳል ማለት ነው? ወደ ተርባይኑ ይሄዳል ማለት ነው። ተርባይኑ ውስጡ ላይ ያው ራሱን በቻለው ሁኔታ ዲዛይን የተደረጉ እያንዳንዳቸው ብሊዶች አሉ። በነዛ ብሊዶቹ በሚመታቸው ሰዓት ከፍተኛ የሆነ ሽክርክሪት ይፈጠራል ማለት ነው። እንፋሎቱ ከፍተኛ ፕሬዠር ስላለው ማለት ነው። በነገራችን ላይ ሪያክተሩ ውስጥ የሚፈላው ውሃ እስከ 360 ዲግሪ ሴንቲግሬድ የሚሆን ውሃ ነው ማለት ነው። በጣም ከፍተኛ ሙቀት ወይም ከፍተኛ ፓወር ያለው ውሃ ነው ማለት ነው።
ከዛ ተርባይኑን ሲያሽከረክርልን ያ ተርባይኑ ደግሞ በሻፍት ከጀኔሬተሩ ጋር የተያያዘ ነው ማለት ነው። ጀኔሬተሩ ደግሞ በሚሽከረከርበት ሰዓት ፓወር ጀኔሬት አደረግን ማለት ነው። ከዛ ኖርማል ወደ ሰብስቲቱሽን ይሄዳል ማለት ነው። ሶ ግን ያኛው የቀዘቀዘ ውሃ ሪያክተር ውስጥ አንድ የኒውክሌር ፓወር ፕላንት ውሃ የሚያስፈልገው በተወሰነ ጊዜ ነው። ይሄ ደግሞ የሆነበት ምን መሰላችሁ? ኮንዴንሰር ይባላል። ኮንዴንሰሩ ራሱን የቻለ ውሃ ያለው ሲሆን ይሄ ስቲም ጀነሬት የምናደርግበት ውሃ ቀጥታ ወደ ተርባይኑ ከሄደ በኋላ ተርባይኑን መጥቶ ወደ ኮንዴንሰሩ ይሄዳል ማለት ነው። ኮንዴንሰሩ ጋር ሲደርስ ደግሞ ሌላ ውሃ አለ። ያ ውሃ አቀዝቅዞት ተመልሶ ወዴት ይሄዳል ማለት ነው? ወደ ስቲም ጀነሬት ወደሚያደርግበት ክፍል ይሄዳል ማለት ነው። ሶ በየጊዜው ስቲሙ በአንድ ጊዜ እንትን ብሎ ውሃው ፈልቶ እንዳያልቅ እዛው ሪሰርኩሌት የሚሆን ነው ማለት ነው። ኩሊንግ ታወር የሚያስፈልገን ምንድን ደግሞ ለምንድን መሰላችሁ? ከኮንዴንሰሩ የሚወጣው ሙቀት በኩሊንግ ታወሩ ጋር ሂዶ ቀዝቅዞ ተመልሶ ወደ ኮንዴንሰሩ ይመጣል ማለት ነው። ስለዚህ ኒውክሊየር ፓወር ፕላንት ላይ ውሃ ወደ ውጭ ኢቫፖሬት የሚሆን ከሆነ ስለማይቻል ምንድን ነው ማለት ነው የሚያስፈልገን እዛው መልሶ ሪሰርኩሌት እንዲሆን ነው ማለት ነው። ስለዚህ የኒውክሊየር ፓወር ፕላንት ይህንን ይመስላል። ያው በትንሹ ብዛት ያላቸው ቪዲዮዎች እያንዳንዳቸው ክፍሎች ቢያስፈልጉም በአጭሩ ግን ይህንን ይመስላል ማለት ነው የኒውክሊየር ፓወር ፕላንት።